ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ያለው ዛሬ ደስ በሚል ነገር ነው የመጣሁት። ሁሌ ቤት ቁጭ ብዬ ነበር ቪዲዮ መሰራና ዛሬ ወጣ ብዬ ለመስራት እድሉን አግኝቻለሁ። ወይዘሪት ሸቃሊት ዛሬ የውጭ ሰው ናለች ማለት ነውና ዛሬ ያሉት የኢትዮጵያ ትምህርት ቤት በየምገኝ ነው። የዛጋ የኢትዮጵያ ባንዲራ ተሰቅላለ እዛ ነው የምገኘው። እዚህ ያመጣኝ ነገር ምንድነው? በኦንላይን ትምህርት ከ5ኛ ክፍል እስከ 12ኛ ክፍል ባቆሙበት ቦታ ጀምሮ መቀጠል ይችላሉና በጣም ደስ ብሎኝ ለመመዝገብ ወደዚህ መጣሁ። ወላሂ በጣም ነው ደስ ያለኝ። ምክንያቱም ትምህርቴን ማቆሜ በጣም ነበር የሚቆጨኝና ተምሬ እንዳልተማራ ትምህርት ራስቼ አይምሮ የደንቁሮ ምናምን ቆይኔ ተምሬ ነበር እንደ ምን ሆኜ ነው ምናምን ሀገር ቤት 10 ክፍል ጨርሼ ነው የመጣሁት። እኔ ቆይ ተማሪ ነበርኩኝ እስክል ድረስ ማለት ነውና በጣም ነበር እንትን የምለኝ ምሰማኝ ዓለምማ ተምሬ እንዳልተማራ ሰው አይምሮ የመርሳቴ በተለያየ ከሀገር ወጥቼ በመቆየቴ በአለማጥናቴ ከመጻፍ ጋር ባለመገናኘት እና ደግሞ ተመልሼ ባለማንበብ ወይ ደግሞ በተለያየ ውጣ ውረድ ታቃላችሁ የአረብ ሀገር ነገር አንድ ቀን ደስታ ሲሆን አንድ ቀን አዘን ነው። ብዙ ቀናቶችን ባዘን ነው የምናሳልፈው ከደስታ በላይ። በዛ የተነሳ ትምህርቱን በጣም ነው የረሳሁትና በኦንላይን ትምህርት አለ ተብሎ በግሩፕ ላይ ስለቀቅ በጣም ደስ ብሎኝ ለመመዝገብ መጣሁ። እንደመጣውም ምዝገባውንም አገኘው። አሁን በራፍ ላይ ግቢ ውስጥ ልጆቹ ይመስለኛል ባንዲራ ማውጡበት ቦታና የኢትዮጵያና የሳውዲ አረቢያ ባንዲራ ተሰቅሏል። የኢትዮጵያ ትምህርት ቤት ስመጣ የኢትዮጵያ ትምህርት ቤት ስመጣ የመጀመሪያ ነው እዚህ ሳውዲ አረቢያ ላይ የሚገኘው በአረብ ሀገር ያለውን ትምህርት ቤት ስመጣ የመጀመሪያ ነው። ብቻ በቃ አላቅም ዛሬ ምን እንደምቀባጥር በጣም ደስ ብሎኛልና ወላሂ በቃ ተማሪ ልሆን ነው ልማር ነው። እና ሳውዲ አረቢያ ላይ ያላችሁ ወደ ኤምባሲ ቅርብ ይሆናችሁ ወደ ኤምባሲያችሁ ሄዱና በጅዳና በሪያድ በመገኘው መመዝገብና በኦንላይን መቀጠል ትችላላችሁ። የተመቸው ቤት የሚቀመጥ ምናምን ካለ እዛም መጥቶ መቀጠል ይችላል ማለት ነው። ያኔ የቀን መማር ይችላል። አይ እኔ የቤትም ሰራተኛ ነኝ ምናምን የምትለዋ ደግሞ እንደኔ አይነት አዳሚያ በኦንላይን መታ ክፍያዋን ጨርሳ ተመዝግባ ምናምን ዶክመንቷን አምጥታ መማር ትችላለች። እና ከ5 ጀምሮ ነው ከ5 ወደ 6 ያለፉበትን ካርድ አምጥቶ ከ6 ወደ 7 ወይ ደግሞ እንደኔ 10 ጨርሶ ከሆነ ዶክመንት ማትሪክ የወሰዱበትን ዶክመንት አምጥቶ ቤተሰብ በዋትስአፕ በኢሞ በተለያየ መንገድ ተላከላቸው። እነሱ ደግሞ መጥቶ እዚህ ተመዝግቦ ትምህርታቸውን መቀጠል ይችላሉ። በየወሩ 200 ብር አሁን ለመመዝገባ በየወሩ 250 ብር ነው። በጣም ይቅርታ ከደስታ የተነሳ ነውና ዛሬ በደንብ ልሳቀ እና በየወሩ 250 ብር ነው ክፍያ 250 ሪያል ሳውዲ ማለት ነው። በየአመቱ ደግሞ ክፍያ ዛሬ ደግሞ በቃ ሰከርኩኝ ሳልጠጣ ሰከርኩ። ወላሂ በጣም ነው ደስ ያለኝ። በህይወቴ እንደዚህ ደስ ብሎኛል አቅም በቃ ተማሪ ሊሆን ነው በቃ ልመዘገብ ነው ምናምን ስለራሴ ተቀጥነ ያደርኩ ሳልተኛ ምናምን ወደ ክፍያ ይልቀጥልና በየወሩ 250 ሪያል ሳውዲ በየወሩ የሚከፈለው አሁን ደግሞ ለመመዝገባ 200 አሁን እኔ አንድ ላይ 450 ሪያል ሳውዲ ከፍዬ ትምህርቴን ተመዝግቤ ኦንላይን መግባት እንደምችል አስገብቶኝ ወጥቻለሁ ማለት ነው። በራፍ ላይ ነው ያለሁት። ውስጥ ለምን አልቀዳሽም? ብዙ ልጆች አሉ ተማሪዎች ምናምን ስለምንጫጩ ነው። ይሄ ወደ ውስጥ የምገባበት ነው። በሳውዲ አረቢያ ያላችሁ እንኳን ደስ አላችሁ። በጣም ደስ ብሎኛል ወላሂ። እና በቃ ተማሪ ልሆን ነው ደስ ስለ ከሰራተኛ ወደ ተማሪና መማር ሁሌ ምኞቴ ነበር። ተምሬም እንደዚህ ስራ ባልይዝበትም ተምሬ አንደኛ ያው ጠንካራ እናት ሆኜ ልጆቼን ለማስጠናት፣ ሁለተኛ ደግሞ የእናቴ ምኞት ነበርና አላህ ይረህመው አባቴ አስተማሪ ነበርና እናቴን ሁሌ ይላት ነበር ድንገት ህይወቴ ቀድማሽ ብታልፍ ልጆቼ አግብቶ እንዳይቀሩ ሴቶች ስለሆኑ ሁለት ነንና አግብቶ እንዳይቀሩ ልጆችን አስተምርልኝ ልጆቼ ተምሮ
መጨረስ አለባቸው በራሳቸው እስከወስኑ ድረስ የሆነ ነገር ውስጥ እንዳይገቡ አንቺም የራስሽን ህይወት መርተሽ ልጆችን እንዳጥያቸው ስላት ነበርና እናቴም ሳታገባ እኛን ለማስተማር ብላ እንደዛው አባቴ እንዳለ እሱም ቀድሞ ሞቶ እሷ ሳታገባ ቀረች ማለት ነውና አሁን ደግሞ እኛ ደግሞ አድገን ልክ ሁለታችንም 10 ስንጨርስ ወደ አረብ ሀገር ተሰደን 8 ላይ ያለን ነው ሁለታችንም ያገባነው 8 ጨርሰና አንድ ልጅ ወልደን እኔም እህቴም ወደ አረብ ሀገር ተሰደን እህቴ ወደ ሀገር ቤት ተመልሳ ሀገር ቤት እየኖረች ነው ትምርቱን ግን አልቀጠለችም የቤት እመቤት ሆና የአራት ልጆች እናት ነችና ዲግሪዋን ይዛለች እሷ ማስተሯን ምናምን በልጆቿ ማሻአላህ አላህ ያሳድግላትና እኔ ደግሞ ባለመማሬ የእናቴና አባቴ ያላትን አማና ሁሌ እናቴ እኔ የምልክላት ገንዘብ አያስደስታትም ምክንያቱም ምንድነው የአባታችሁን አማና ባለው የእናት ነገር ታቃላችሁ ዛሬ ብትደሰት በመታደርጉላት ነገር ነገ ጥያቄ ይመጣባታል እየተደወለብኝ ነው ነገ ጥያቄ ይመጣባታልና ያ ነገር እናቴን በጣም ይረብሻት ነበርና መጣው እየተደወለልኝ ነው ሾፌር እየመጣ ስለሆነ እየወጣው ላብራችሁና እናቴ በቃ እናንተን አስተምረ ስራ ሳልይዛችሁ ምናምን ያለች በጣም ነበር መከፋትና ዛሬ ደግሞ ተምሬ ኢንሻአላህ አላህ ካላ የዛሬ 3 አመት ወይ 5 አመት ተመርቄ 11 የሚቀጥል ሆነ ያ 5 አመት ነው ለማንኛውም አሁን ከትምህርት ቤት ወጥቼ ወደ መኪና ይገብቻለሁ ወደ ሀገር ቤት ልሄድ አላህ ካላ ትምህርቴን ቀጥዬ ተመርቄ እናቴን አስደስቻት እገኛለሁ ብዬ ተስፋ አለኝ በደስታ ነው በቃ ደፍተር አልገዛውም እንጂ ማታ ማለት ነው ትምህርት ቤት ለማምጣት የመጀመሪያ ጊዜ ትምህርት ትገባላችሁ ሲባል እንዴት ነው ነገ ትመዘገባላችሁ ምናምን ስንባል በጣም ደስ ይላል ነበር የድሮ ልጆች ማለት ነው ያሁኑ ልጆች እንደመማሩ ግዴታ ቤተሰብ ማስተማር ግዴታ እንዳለበት ስለማቆ እንደኛ ለትምህርት ብዙም አይጨናነቁም ገባሉ አልገባም ምናምን እንደመገቡ ስለማቆ ማለት ነው እኛ ደግሞ በዛን ጊዜ የመማሩ እድል እንትን ስለሆነ እና ደግሞ ትምህርት ቤት ራሱ አንወሰደም እጅ እንደዚህ አድርጉ ምናምን ተብሎ እኔ አንዴ መልሶኛል አሁን ደግሞ ያ ነገር የለም ያው 0 ክላስ ጀምሮ ነው መሰለኝ መማሩት አገር ቤት ያሉት ልጆች እድለኞች ናቸው እኛ ያን እድል አልታደልንም በጊዜው ብቻ ዛሬ አላቅም በጣም ነው ደስ ያለኝና አልহামዱሊላህ ወለልሐምዱ ያ ረቢ በጅዳ አካባቢ ያላችሁት መታችሁ ኢትዮጵያ ትምህርት ቤት ተመዝግባችሁ ክፍያችሁን ከፍላችሁ መማር ትችላላችሁ ለባካችሁ እህቶቼ ወደ ትምህርት እንቀጥል ከአምስተኛ ክፍል ተታችሁ የመጣችሁ ከዛ በታች ያለውን አላቅም እንትኑ ህጉ እዛ ላይ ከአምስተኛ ክፍል ነው ማለት በቃ ብቻ ኑና ተማሩ ኑና ተመዝገቡ እንማር እኛ የሆነ አሁን ዛሬ ላይ ያለኑ ልጆች ምንድነው እናስበው ምን አባቱ እኔ የማገኘው ገንዘብ ከመንግስት ሰራተኛ በላይ ነው መንግስት ሰራተኛ ሰርቶ 5000 10000 ብር ነው የማገኘው ያቺ ራሱ ጎሮዶን አትዘጋምን 60 70 ብር እየሰራው ይያል በገንዘብ ራሳችንን እናደነዝዛለን እናምናለን ያ ግን ትምህርት ሊሆን አይችልም ምክንያቱም እኔ አሁን ይሄን ዩቲዩብ ለመስራት ትንሽ ትምህርት ባይኖረኝ ይሄ መስራት ባልቻልኩኝ ነበርና አሁን ደግሞ ብዙ ነገር ሰዎችን ስጠይቅ እኔ ቆይ ተመሪ አልነበረም እንደምን ሆኜ እኔ ደነዘዝኩኝ በቃ እኔ ጋር ያለውን ነገር አጥቼ ለሰው ደውዬ ሰው ስነግሩኝ እዚህ እንደዚህ ምናምን ያሉኝ ስልኬ ላይ ስሉኝ አለመማሬ በደም ትምህርቴን አለመያዜ ወይ ደግሞ ትምህርቴን መርሳቴ ስለምቆጨኝ አሁን ደግሞ አይቆጨኝም አይቆጨኝም ማለት ነው አልহামዱሊላህ አቀጥላለሁ ኢንሻአላህ ከመገርማችሁ በዚህ ሳምንት በትምህርት ዙሪያ አንስቼ ከፍቶኝ አልቀሼ ነበርና የእናቴን ምኞት ሰላም ዋላላት እናቴ የምትፈልገው ነገር ተመርቄ ልጆቿን ማስመረቅ ትፈልግ ነበር የምርቃታችን ቀን ማየት ትፈልግ ነበር ብዙ እናቶች የልጆቿን ምርቃት ቀን የምታገባበት ቀን በቃ የሰርጓ ቀን የወለደች ህፃን ማየት ደስ ይላታል የኔ እናት ደግሞ በቃ የምርቃቴ ቀን ነበር የምትጓጓውና ምክንያቱም የሰርጌንም ስለበላችሁ ልጄንም ስላየችውን ብቻ ያን ጉጉት ሳታይ ነው ሳትፈልግ ነው ያገኘችውና አሁን ያለ ጉጉቷ በቃ ተመረ የምመረቅበት ቀን ነበርና ምናፍቃት አላህ ካለ ደግሞ ኢንሻአላህ ግላይ ነኝ አላህ ካላ አሁን ተመረ ዛሬ ማለት ነው አማርኛው ራሱ ጠፍቶብኛል ከደስታ ማለት ነው ያ ረቢ አልহামዱሊላህ ብዙ ልጆች እንደኔ ይደሰታሉ ይመዘገባሉ ብዬ ተስፋ አለኝ ደስ ይበላችሁ
بسرعة እና በቃ ውዶቼ ደስ ይበላችሁ ኑና ተማሩ ኑና ተመስገቡ መመስገባ 200 ብር በየወሩ 250 ብር አሁን እኔ የ9ኛ እና የ10ኛ ክፍል ሳብጀክቶች እንዳለ ተከፍቶልኝ ማጥናት እንድችል በጎግል አስገብቶኝ ግሩፓቸው ውስጥ አስገብቶኝ ነው የመጣሁት ከዛሬ ጀምሮ ተማሪ ነኝ በየማታ ቁጭ ብዬ ስራዬን ስጨርስ አጠናለሁ ማለት ነውና እና ልጄን ትምህርት ለመዘገብ ነው ምናምን ስላት በስተርጅና ምናምን ብላ ፎግራኛለችና በስተርጅና ከሷ ጋር ተመርቄ ያሳያታለሁ ዶሮም ነበር ያኔ ልጄ አሁን 7ኛ ክፍል ነችና እሷ 10 ስደርስ አብረን እንቀጥላለን ምናምን የምን ተስፋለኝ ያኔ የሆነ ትምህርት በራሳም በጣፋብኝም የመማሩ እድል እንትን ግን ሞራል ነበረኝ በቃ